ከ1993 ጀምሮ ኢትዮጵያ ባህር ዳርቻ የላትም። አሁን ቀይ ባህር መድረሻ እንደገና ትፈልጋለች። ከኤርትራ ጋር ያለው ውጥረት በፍጥነት እየጨመረ ነው። ከ30 ዓመታት ጦርነት በኋላ ኤርትራ ነፃነቷን አገኘችና ቀይ ባህር ዳርቻዋን አገኘች። በ2018 ኢትዮጵያና ኤርትራ ሰላም ፈጠሩ። ነገር ግን የትግራይ ጦርነት ካበቃ በኋላ የድሮ ቁስሎች እንደገና ተከፈቱ። ጠቅላይ ሚኒስትር አብይ ባህር መድረሻን የመኖር ጉዳይ ብለው ጠርተውታል። የ1993 ነገር ስህተት ነው ተብሎ መታረም አለበት ብለዋል። ኤርትራ ይህን እንደ ሉዓላዊነቷ ላይ የሚደርስ ስጋት ትቆጥረዋለች፣ በተለይ የአሰብ ወደብን። ሁለቱም አገሮች ወታደሮቻቸውን ወደ ድንበር አንቀሳቅሰዋል። ኢትዮጵያ ጄኔራሎች ለባህር መድረሻ መዋጋት ይናገራሉ፣ ኤርትራ ደግሞ ቀይ መስመር ትላለች። በትግራይም ውጥረት እየጨመረ ነው። የአፍሪካ ቀንድ አንድ ጦርነት ተጨማሪ መቋቋም አይችልም። የአፍሪካ ሕብረትና ዓለም አቀፍ ድርጅቶች በተግባር መደላደል አለባቸው። ሰላም ከጦርነት ይልቅ ቀጣዩ ነገር የቀይ ባህር ክልልን ይቀርጻል።